እሺ እህታችን ደግሞ ከኢትዮጵያና ከዱባይ ያወዳደረች ነው። እሺ እንስማት። ቀጥይ። ምግብ ኢትዮጵያ። ምን በሶ፣ ቂጣ፣ ጭብጦ፣ ሽሮና እንጀራው ነው ወይስ? አሁን አንቺ ቢቀርብልሽ ከእንጀራና ከበርገር ወይ የሆነ ፒዛ አሊያም የሆነ ምግብ ማን እንደምትመርጪ ሪል ነው፣ ግልጽ ነው፣ ችግር የለው። ቀጥይ። ደህንነት ዱባይ። እሱ ልክ ነሽ። ከሀገራችን በላይ ደህንነት ተሰምቶን የምንኖረው ዱባይ ነው። ይሄ ግልጽ ነው። ደህንነት ጥያቄ ውስጥ አይገባም ሁላ። ኦኬ ቀጥይ። እሺ ትራንስፖርት ኢትዮጵያ። እዚህ በጣም ኤክስፔንሲቭ ስለሆነ ኢትዮጵያ ይሻላል። ስለዚህ እኔ ምንም ቃል የለኝም። ትራንስፖርት ኢትዮጵያ ትሻላለች። ለዚህ ቃል የለኝም። እስኪ ኮሜንት ላይ ጻፉልኝ የተሰማችሁን። ቀጥይሽ። አየር ንብረት ኦብቪየስሊ ኢትዮጵያ። ያለ ኤሲ መተንፈስ የምንችለው ኢትዮጵያ ነው። አየር ንብረት ኢትዮጵያ የሚደራደራት የሚደርስባት የለም። ይሄ ግልጽ ነው። ኦኬ ቀጥይ። ደሞዝ ዱባይ። ቱሪስት መስህብ። ይሄም ትክክል ነሽ፣ እስማማበታለሁ። ዱባይ ግን ኢትዮጵያም አሁን በጣም ቆንጆ ስለሆነ ይሄም ትክክል ነሽ። ሁለቱንም ብንል ይሻላል። እሺ ንግድ ዱባይ። ኢትዮጵያ ውስጥ ንግድ አይታሰብም። የሆነ ቢዝነስ በጀመራችሁ ቁጥር በዛው ጥፍ ልክ እዳ የሚመጣባችሁ ግብር የሚመጣባችሁ ሀገር አይታሰብም ጭራሽ። ኦኬ ጭራሽ ትምህርት ጥያቄ ውስጥ ጭራሽ አይገባም። አስባችሁታል? ስንት ቢሊዮን ተማሪ ተፈትኖ በሺዎች ቤት የሚያልፍበት ሀገር ጭራሽ አይገባም። ይሄ ለውድድር አይቀርብም ነበር። ኦኬ እሺ ቀጥይ። ማህበራዊ ኑሮ ኢትዮጵያ የሚደርስባት ይሄ ልክ ነው። መተዛዘን፣ መረዳዳት የሆነ ባህሉ አለ። መረዳዳት ላይ ማህበራዊ ህይወት ላይ ኢትዮጵያን የሚደርስባት የለም። ይሄ ልክ ነው። በዚህ እስማማለሁ። ለመኖር የምትመርጪው ሀገር ለመኖር የምትመርጪው ሀገር አላለም። እኔ እንጃ እዚህ ሀሳብ ላይ ምን እንደምሰጥ ባላቅም ኢትዮጵያ ላይ አሁን ላይ እየከፈላችሁኝ አልኖርም። መጀመሪያ ሰላም ይቀድማል። ሰላም ለሀገራችን፣ ከዛ በኋላ